ምክር ቤትም ጊዜ ሲያገኝ ባሌን እንዲጎበኝ በዚሁ ግብዣዬን አቀርባለሁ። እንድትጎበኙ የጋበዝኳችሁ የትም ዓለም ብትሄዱ የትም ዓለም አሜሪካም፣ ቻይናም፣ አውሮፓም ብትሄዱ በአንድ ስፍራ ውስጥ ባሌ ያለውን ነገር ማየት አትችሉም። ያው እንደምታውቁት ብዙ ዓለም ሄጃለሁ፣ ለማየት ሞክሬያለሁ። የለም የራስ የማራከስ አባዜ ስላለን ነው እንጂ የለም። እና አሁን ሌላ ቦታ ኮንፈረንስ ቢባል መቼም ታውቃላችሁ ጥያቄው፣ እሱን ትተን ወደ ባሌ ባሌን በሚመለከት እግረ መንገድ ለተነሳው ጥያቄ ሁሉንም ሐሳብ ተቀብዬ አንድ ጉዳይ ግን ማስተካከያ ይፈልጋል። የባሌ ሕዝብ ለመንግስት ምስጋና እንዳደርስ ጠይቆኛል ያሉት ስህተት ነው። የምናመሰግነው እኛ ነን። ባሌ ምን አግኝቶ ያመሰግናል? እኛ ግን መደነቅ አለብን። ባሌ ውስጥ ከ2000 ሄክታር በላይ ናሽናል ፓርክ ያልነካ መንገድ የሌለው መብራት የሌለው ጀግና ሕዝብ ያለበት ቦታ እኛ እናመስግነው እንጂ ምን አግኝቶ ባሌ ያመሰግናል? ያን የሚያክል ጫካ መጠበቅ አንቲንከብል ነው። በዚያ ደህንነት ውስጥ ግን ጨዋ ስለሆነ ጀግና ስለሆነ የባሌ ሕዝብ የጋራ የሆነ ሀብት አይነካም። እዛ ዲንሾ የሚታዩ እንስሳቶች ለምን ሌላ ቦታ አይታዩም? የባሌ ሕዝብ አስደማሚ ሕዝብ ነው። በእርግጥ አስደማሚ በረከትን ተሰጥቶታል። ኢትዮጵያ ውስጥ የትኛውም ስፍራ የባሌን ያክል ሀብት የለውም። የትኛውም ስፍራ የባሌን ያክል ደግሞ ምንም ነገር ያልተሰራበት ከባቢ የለም። እና እኛ ነው የምናመሰግነው ሕዝቡን በዚህ ሁሉ ችግር ውስጥ ያን የሚያክል ሀብት ጠብቆ በማቆየቱ። ሁለተኛው የሚደንቀኝ ነገር የሶፍ ዑመር ኬቭ በሚመለከት ነው። ኢትዮጵያውያን የተከበረው ምክር ቤት ይህንን ጉዳይ በአዋቂዎች በምሁራን እንዲመራመር ሄዶ እንዲያይ እንዲጠይቅ አደራ ማለት እፈልጋለሁ። የሶፍ ዑመር ዋሻ በጀግኖች የኢትዮጵያ አንሴስተርስ ተፈጥሮን ቤዝ አድርጎ በከፍተኛ ድካም የተሰራ ስራ ነው። ነገር ግን ኢትዮጵያውያን ያንን ቦታ ለማራከስ ካላቸው አቋም ውሃ የፈጠረው ዋሻ ብለው ትተውት ነበር። ውሃ አልፈጠረውም። ታሪኩ እንደሚያመለክተው ሶፍ ዑመር ከነበራቸው ሕዝብ ጋር ውሃ ገድበው ዳይቨርት አድርገው የሰሩት